እና የመገለጽ ስህተት ሰዎች ሊሰሩ ይችላሉ። ምክንያቱም የእግዚአብሔርን ድምፅ መለየት ከባድ ነው። ሁልጊዜ ከተሳሳቱ ነው እንጂ ምንም ችግር የለም። አንድ ቀን ሁለት ቀን ሊሳሳቱ ይችላሉ። ተዋቸው። ከዛ መልካም ነገር እየመረጣችሁ ቀስ ብላችሁ አሳድጓቸው። ምክንያቱም በጣም ከባድ ነገር፣ እጅግ ከባድ ነገር የመገለጥ አገልግሎት ከፈውስ ከተአምራት ከሁሉም አገልግሎት በጣም ከባድ አገልግሎት የምን አገልግሎት? ለዚህ ነው ጳውሎስ ሁለተኛ ቆሮንቶስ 12 ላይ በመገለጥ ታላቅነት እንዳልታበይ በምን ታላቅነት? በመገለጥ ታላቅነት እንዳልታበይ። ሁል ጊዜ የመገለጥ ስጦታ ያለው ሰው ወደ ትዕቢት ይመጣል። ምክንያቱም የመገለጥ የጸጋ ስጦታ ከ9ኙ የጸጋ ስጦታዎች ከፍ ያለ ስለሆነ። ለምንድን ነው ከፍ ያለ ካላችሁ፣ የመገለጥ ስጦታ ያላቸው ሰዎች እግዚአብሔርና ሰውየው የሚያውቁትን የልብ ሐሳብን ፈልፍለው ቢናገሩት